ይህን ይመስላል። ስሩን ሞክሩት። ሰላም ውዶች እንዴት ናቸው? ዛሬ ቆንጆና ምርጥ የሆነ ብሪያኒ አሰራር አብረን እንሰራለን። ከዚህ ጋር ቅመማ ቅመም አለኝ። አንድ ራስ ነጭ ሽንኩርት ነው፣ ከሪ ፓውደር፣ ማች፣ ፍልፍል አስወድ፣ ከዝበራ ፓውደር፣ ከሙን፣ እርድና ጅንጅብል ፓውደር። እዚህ ጋር ደግሞ ሀባዎች ምናምን አሉኝ። እዚህ ጋር ከዝበራና ናና አለኝ። እዚህ በስላይስ የተከተፈ ሽንኩርት አለኝ። እዚህ ጋር ደግሞ ለሰኑ ነው። ይሄ ደግሞ ቆዳውን አንስቼ የከተፍኩት ቲማቲም አለኝ። እዚህ ጋር አንድ ተኩል ዶሮ አለኝ። አሁን ወደ አሰራሩ እንሄዳለን። ውዶች አሁን ዘይት ይግሉልኛል። ሽንኩርቴን ጠብሳለሁ። እናንተ ከፈለጋችሁ ሽንኩርቱ ላይ ወይም ዶቄት ወይም ደግሞ የበቆሎ ዱቄት ካላችሁ የበቆሎ ዱቄት ማለት ትችላላችሁ። እኔ ግን አላደርግበትም፣ እንዲሁ ነው የምጠብሰው። አሁን ሽንኩርቱን በጠበስኩበት ሽንኩርቱን አደርጋለሁ። ይሄ ቢስማርና ቅርንፉድና ፍልፍል አስወድ ቀረፋ። ይሄ ደግሞ ያደረኩት የደረቀ ሌሞን አደርጋለሁ እና ወረቀት ፓን ካላችሁ አድርጉበት። እሺ ቤታ አሁን ሽንኩርቴ ለዚህ ነው ተደርሷል። ይሄው አሁን ምን ይመስላል? ለሽንኩርቱን አድርጌዋለሁ። አሁን ቅመማ ቅመሞች እንጨምራለን። አንድ እጅ መቼም በደንብ ማማሰል አይችልም እና ለዛ ነው በአንድ ስልክ ስቀርጽ ማለት ነው። አልተመቸኝም በጣም ጥፋ እና ይሄን ይመስላል። አሁን ትንሽ ቅድስት ካደረግን በኋላ ቲማቲም እንጨምራለን። ቲማቲም ወደ ቲማቲም ያረኩኝ ቆዳውን ይጫዋለሁ። ቆዳውን መላጥ ካልቻላችሁ መከተፍ ወይም ደረቅ አድርጋችሁ መስራት ይቻላል። ዶሮዬን በዚህ መልኩ ነው የጠበስኩት። ልክ እንደዚህ ማለት ነው። አሁን ዶሮ እንጨምራለን። ይሄ ወዶች ይሄን ይመስላል። እዚህ ጋር ደግሞ ሩዝ እየሰራሁ ነው፣ ነጭ ሩዝ። አሁን ቅድም ያዘጋጀነው ናና እና ከዝበራ ላይ ያደርጋለሁ። ጨው ትንሽዬ እዩት ብቻ ነጭ ሽንኩርት ላይ ምናምን ስትወቅጡ ካረጋችሁ መጀመሪያ ቀመሱት ከማድረጋችሁ በፊት ማለት ነው። እኔ ትንሽዬ ነው ያደረኩት። ይሄ ውዶች አሁን ይሄን ይመስላል። ሩዝ በደንብ መብሰል የለበትም። በቃ እንደዚህ። እዚህ ጋር ደግሞ ስጎ ያለ አሁን እናቀላቅላለን።
እዚህ ጋር ሽንኩርት አለ። የቅድሙ ሽንኩርት ይሄ ወዶቼ አሁን በዚህ መልኩ ጨርሻለሁ። ላዩ ላይ ያደረኩበት ሰምና አረቦች ቅቤ ማለት ነው። ላዩ ላይ አድርጉበት ቆንጆ ያደርገዋል እና ይሄን ይመስላል። ለ10 ደቂቃ ምናምን በአልሙኒየም ሸፍነን ከርነን ቀስ ባለ ሰዓት ላይ እናደርጋለን ማለት ነው። ይሄን ይመስላል። ስሩና ሞክሩት። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ይኸው